ሰላም እንዴት ናችሁ? የዛሬ ፕሮግራማችን ስለ ራስህ እንዳታብራራ ወይም ደግሞ ስራህ እንዲናገር ማድረግ እንዳለብህ ልነግርህ ነው። እኔ እያልክ ማብራራት ማቆም ይኖርብሃል። እኔ እንደዚህ ነኝ፣ እኔ እንደዚህ አለኝ፣ እኔ እንደዚህ መሆን እፈልጋለሁ፣ እኔ እንደዚህ ማድረግ እፈልጋለሁ እያልክ ራስን አታብራራ። የሚጠሉ ሰዎች ምንም ብታደርግላቸው ምንም ብትላቸው ይጠሉሃል። የሚወዱህ ሰዎች ደግሞ በምንም አይነት አጋጣሚም ሆነ ከነ ጉድለትህ ይወዱሃል። ስለዚህ ሰዎች ላንተ የሚሰጡህ ወይም ደግሞ አክብሮት የሚሰጡህ አንተ ለራስህ ከምትሰጠው ተንስተው ነው የሚሰጡህ። ስለዚህ ወይም ደግሞ አንተ ከምትሰጠው ቦታና ሁኔታ ወይም ደግሞ ድርጊት ተንስተው ላንተ የሆነን አመለካከት ወይም ደግሞ የሆነን ሀሳብ ቶት ይሰጡሃል። ስለዚህ ሰዎች የሚያከብሩህ ወይም ደግሞ እንዲያከብሩህ ከፈለግ መጀመሪያ አንተ ራስህን ማክበር ግድ ይልሃል ማለት ነው። ስለዚህ ግዴለሽ መሆን የለብህም። ግዴለሽ አትሁን። ለራስህ ቦታ ስጥ። ልበ ሙሉ ስትሆን ስላንተ ማወቅ ወይም ደግሞ ስላንተ ማወቃቸው ብቻ ያስደስታቸዋል። ስላንተ አንተን ማብራራት፣ ያንተን ባህሪ፣ ያንተን ፐርሶናሊቲ ማብራራት አይጠበቅብም። ገና ያንተን ስም ሲሰሙ በጣም ደስተኛ ይሆናሉ። ስለዚህ ስለ እኔ እንደዚህ ነኝ ያልክ የምታብራራ ወንድ መሆን የለብህም። የሆነ ወሬኛ አይነት ሰው ተደርገህ ትቆጠራለህ ማለት ነው። ስለዚህ አሁን ምሳሌ ሴት ልጅ ብር ባይኖራት መልኳን ተጠቅማ ምን ታደርጋለች? ሀብታም ወንድን ታገባለች። ስለዚህ ወይም ደግሞ ሀብታም ወንድን ማግባት ትችላለች። ነገር ግን ሴት ልጅ በጭራሽ ድሃ ወንድን አትፈልግም፣ ወይም ደግሞ ምርጫዋ አይሆንም። አብዛኛው ሴቶች ነው፣ ጠቅላላ ያልኩ አይደለም። አብዛኛው ሴቶች ድሃን ወንድ አይመርጡም ወይም ደግሞ አትፈልግም። ምክንያቱም እኩያዋን ነው የምትፈልገው፣ እንደሷ እኩያዋን ነው የምትፈልገው ማለት ነው። ስለዚህ ወንድ ከወንክ ማሰብ ያለብህ እንዴት ስኬታማ እንደምትሆንና እንዴት ራስህን እንደምትቀይር፣ እንዴት ራስህን እንደምታሻሽል፣ ራስህን እንዴት እንደምትለውጥ፣ ለራስህ ያለህን ክብር፣ ለራስህ ያለውን ግንዛቤ እንድትቀይር ነው እንጂ ማሰብ ያለብህ ሌሎች ነገሮች ላይ ፎከስ ማድረግ ማቆም አለብህ። ስለዚህ ምን አለ አብዛኛው ወንድ የማየውም አብዛኛው ወንድ ምን ያደርጋል? ራሱን ስኬታማ ለማድረግ ሳይሆን ወይም ደግሞ ራሱን ለማሳደግ ራሱን አፕዴት ለማድረግ ሳይሆን ሴትን ለማማለልና ራሱን እንደ አማላይ አድርጎ ማየትና አማላይ ለመሆን የሚጥሩ ሰዎች ናቸው ያሉት። ስፖርት መስራት ሊሆን ይችላል። አጫጭር ወይም ደግሞ እነዚህ ምንድን አሉ መሰላችሁ? በጣም ይሄ ጥብቅብቅ ብሎ የሚሄዱ ወንዶች ምናምን አሉ አይደለ? ያ ነው። እንደዚህ አይነት ፐርሰናሊቲ ሊኖርህ አይገባም ማለት ነው። በቃ ሰፋ ያለ ልብስ መጠቀም ይኖርብሃል። ስለዚህ እንደዚህ አይነት ወንድ በጭራሽ መሆን ወይም ደግሞ ማሰብ ለራሱ እንኳን መሆን ማሰብ ማቆም አለብህ። አማላይ በፍጹም አማላይ ወንድ ለመሆን እንዳትሞክር። የሆነ ታይም ላይ ያንን ነገር ስታጣው ትታ ትሄዳለች። ስለዚህ ትክክለኛ ማንነትን ይዘህ ቅረብ። አብዛኛው ወንድ አማላይ ወንድ ሆነው ለመምሰል የሚቀርቡ ሴትን ለማማለል ብቻ ነው የሚጠቀሙት። በቃ እኔም ማምንበት ማለት ነው። ስለዚህ በጭራሽ አማላይ ወንድ ወይም ደግሞ አማላይ ወንድ ለመሆን ብለህ እያሰብክ ጊዜህን አታጥፋ፣ ጊዜህን አትጨርስ። ስለዚህ ሌሎች ነገሮች ላይ ጊዜህን ብታደርግ በጣም ጥሩ ነው እላለሁ። አመሰግናለሁ።